አድርግልኝ እንደው እርግፍ አድርጌ ተወልሻለሁ ብቻ ከመሰለሽ ታረጊዋለሽ ዛሬ ነው የምትማረሪበት አድርጌ ተጠቀምሽው ነገር አለ ያልሽመጣሽ እንዴ ወጥቴ ይያለሁ ሰላም እንዴት ናችሁ የማሚና የቤርስ ፕሮግራማችን ጀምሯል ዛሬ እኔና ማሚ አዲስ ፕሮግራም ይዘን መተናል በጣም ተወዱታላችሁ እርግጠኛ ነኝ ተዘጋጅተናል አይደል ዛሬ አይ ቲንክ እንደበቀደሙ መተናደደኝ አይመስለኝም በጣም ደስ ብሏት ነው የጀመረችው እኔም ቆንጆ ፕሮግራም እንሰራለን ብዬ አስባለሁ ቡናችንም ደርሷል ከፕሮግራማችን ጋር አሪፍ ቆይተናል አብራችሁን ቆዩ ሰብስክራይብ ማድረግ እንዳይረሳ በጣም ጥሩ ሰብስክራይብ አደራችሁ ሰብስክራይብ ማድረግ እንዳትረሱ ይሄ ቡናችን ደርሷል በቃ እሺ አሰየኔ ቆንጆ ተባረኪልኝ አሜን እሺ የዛሬ ፕሮግራማችን እናቴ በጣም ነው የምትወደን ሁላችንንም እኔም በጣም ነው የምወደሽ ግን ከፍቅርሽ የበለጠ ግን እንድሳቀቅ የሚያረጋለት ፍቅር ነው ያለሽና እናትነትሽን ማግኘት አልቻልኩም በነገራችን ላይ እናትና አባቶቻችሁ በጣም የሚወዷችሁ ልጆች በእርግጠኝነት ይሄንን ነገር አንደርስታንድ ታደርጉኛላችሁ እናቴ በሆነሽ ብሎ በጣም ብዙ እንደሚመኝ አውቃለሁ ግን እኔ በጣም እንደዛ በወድሽም አንቺ በጣም ብትወጂኝም እኔ በጣም እናቴ የምወዳት ግን ሌላ ሰው አንደርስታንድ የማያደርገኝ ነገር አንቺ ለኔ ካለሽ ፍቅር የተነሳ እኔ እናትነትሽን እንዳልጠቀም ወይም ደግሞ በጣም ስለምትሳሽልኝ የሆነ ነገር ቢፈጠር ትጎጃለሽ ብዬ ስለማስብ ብዙ ምደብቅሽ ነገሮች አሉ ፈራለሁ አንቺ መንገር እንደውም አንቺ ላይ ነገር ይፈጠራል ብዬ ስለማስብ ብዙ ነገር እደብቃለሁ እና ብዙ ሰው ቢወድሽም እናቱ እንድትሆኚ ቢመኝም እኔ ግን ብዙ ነገሮች እናቴ ባልሆነችላ ብዬ እስከማኝ ድረስ ማለምን በይ ልትከፊ አይደለም ማምነግሽ እውነቴን ነው ልትከፊ ልታዝኒ ሳይሆን በቃ የእውነቴን ፊልም ማድረገው እማ እውነትሽን ነው ወይስ ፕሮግራም ሻጋ ከጀመርን ነው እንደዚህ ነገር የምታወሪው እውነትሽን ነው እውነቴን ነው ማይ እናቴ ባልሆነች እስክትይ ድረስ እናቴ ባልሆነች ሁላ እስክል ድረስ በቃ ፈራለሁ ላንቺ የሆነ ነገር ይፈጥራል ብዬ እማ ስለራራውልሽ ነው ስለወሰብኩልሽ ነው ለምንድን ነው እንደዚህ የምትሆኚው ምን ስላደረኩሽ ነው እንደዚህ የምትሆኚው ጉድና ጅራት ወደ ኋላ ነው አሉ እውነት ምንም ሚስጥር ነው ይሆንሽ እሺ ንገሪኝ እማዬ አሁን አትቆጪ ተረጋጊ ከነገርኩሽ በኋላ መቆጣት አይደለም አልተቆጣው መቆጣት አይደለም ግራ ገባኝ እንዴ መውደድ ልጅ ለልጅ መውደድ በጣም መውደድ ኃጢያት ሆኖ እናቴ ባልሆነች አስባለኝ ያልሽኝ ነው አይደለም አሁን የተናደድሽ ነው መነገርሽን አቁሚና ልንገርሽ ኤክስፕሌን አድርግልሽ ለምን እናትነትሽን መጠቀም እንዳልቻልኩኝ ማወቅ አለብሽ ምክንያቱም እኮ አላውቅሽም ዝም ብለሽ ተናደድሽ ያለሽ አይደል ፖፒ እኔ እኮ እንደወዳችሁ ነው የወደድኳችሁ ይሄ እንዴት እንቅፋት ይሆንብሻል እሺ ንገሪኝ እሺ ተቆጥቼ ምናምን እኮ አይደለም እሺ ንገሪኝ ተቆጣሽ ተናደድሽ ለምን እንደሆነ መጀመሪያ አሰሚ ለምን እንደሆነ ስለዚህ ከሰማው በኋላ ልጅ መውደድ ማቆም እንዳለብኝ ታስተምሪኝ ነው አይደለም አሁን እንደው ልክ አይደለሽ እሺ መጀመሪያ ሪዞኖችን ስሚ እሺ ካልሆነ ከዛ በኋላ ትናደጃለሽ መልካም እሺ አሁን ተረጋጊ ይሄን ከፍቅርሽ የመጣ አስተውይልኝ አይ እውነትሽን ነው ግን ይሄ ፖይንት ግን ለኔም ይጠቅማል ላንቺም ይጠቅማል ብለሽ እያወራሽ ሆኖ ይሄ ቀን ያልፋል ምክንያቱም ሁሉም ሰው እንደዚህ እንደሰልፈ በጣም እርግጠኛ ነኝ አንደርስታንድ የሚያደርገኝ ብዙ ሰው አለ መልካም እሺ እውነት ጠቃሚ ነገር ሆኖ እኔ ተሳስቼ አንቺ ትክክል ሆነሽ ከሆነ በደንብ ሰማሻለሁ እሺ አሁን ተረጋጊና ስሚ እሺ አሁን ያዘጋጇቸው ከዚህ ጋር የተያያዘ 5 ፖይንቶችን ይዟል 5 ነገሮችን ይሄንን አውጥቼ አውርጄ ነው ያዘጋጁት ቀጥ ብለሽ ሳትነጂ ሰምተሽ እንድትረጂ ነው የምፈልገው አረ ችግር የለው እሺ የመጀመሪያው ነገር ቢኖር እኔ እኮ ስለ እናትነት ነው ምናምን ስትይ እውነት ልንገርሽ አይደል ወይ ምስጋና ወይ ጥሩ ነገር ይናል አይደለም ነው እንጂ እንደዚህ አይነት ነገር ፈጽሞ ሰማሽ ለምንድን ነው የምትናደጂው አይ ምንሽ የጎዳሽ ስትይ በጣም ተሰማኝ ማለት ነው ምንድን ነው ሰማሽ ምን አልኩኝ ነው እሺ ንገሪኝ አሁን ለማንኛውም 5 ነው አይደል እሺ ንገሪኝ እሺ አሁን መጀመሪያው በጣም ከትንሹ ፖይንት ነው መጀመሪያሽ ካዘጋጆት መጀመሪያው ትንሹ ነገር ቢኖር ፍቅሬ ከጎዳሽ 5 ነገሮች ውስጥ በጣም ትንሹን ያወራሽልኝ ነው የነገርሽ በቀጥታ ከጎዱ ነገሮች ለኛም ሌላ ሰው እንዲጎዳ አልፈልግም ይሄንን ነገር እየተሰማው ያለ ሰው እንዳለ አውቃለሁ ልጅ በእናትና በአባት ፍቅር እንደዚህ የሆነ ያለ ሌላ ሰው እንዳይጎዳ ማስተማሪያ ይሆናል ብዬ ስላሰብኩ ነው ይዤ የመጣው እሺ በቃ አሁን ከዚህ ወደ ጣልቃ አልገባም እንደፈለግሽ ተናገር እሺ እንዴትሽን አቁሚ ተረጋጊ እንዴ ማለት አልተናደድኩም ሰማሽ ነው በቃ ማለት እስኪ ሰማንዶ ወግቻለሁ አዎ ቀጥይ በቃ ቀጥይ እኮ አልኩሽ ቀጥይ በእውነት ቀጥይ
ቀጥ ያልኩሽ እኮ በቃ ይቅር እንደዚህ ተቆጣሽ ነው እንዴ መቻል አንድ ቀን ተደረብስ ብለሽ ማተናደልኩም እኮ ግን እንደው ገረመኝ ይሄ ፖይንትን በፍጹም ኤክስፔክት ስላላደረኩት ነው እሺ ቀጥ አሁን እኮ ትንሹ ነው ምን አይደልሽ በጣም እኔ ዝግጁ ነኝ እግዚአብሔርን ዝግጁ ነኝ አንዳንድ ጊዜ ምን ነው ታውቂያለሽ ትክክል መስሎ የምንኖረውን ነገር በቃ ይሄው ዘመናችን ብዙ ካለፈ በኋላ ስህተት መሆኑ ሲገኝ በጣም ስለሚቆጭ ነው ውጪ ያለውኝ ቼንስ ነው ምግብ ማብሰል አለብኝ ትምህርት ቤት እማራለሁ አይደል በጣም ብዙ በዛሬ ስራ ሰራለሁ ከጎን በጣም ብዙ ሪስፖንሲቢሊቲዎች ነበሩ ብቻዬን ሆኜ ማለት ነው ግን በጣም ብዙ ነገር ሚስ አደርጋለሁ እዚህ ቁጭ ብዬ በቃ ሲርባይ ምናምን እናቴ አንቺ ሰርተሽ የምታመጪልኝ ምግብ ምናምን ጭንቅላቴ ላይ ይመጣል ለምሳሌ ላስታውስ እሺ አንድ ጊዜ ከትምህርት ቤት መጀመሪያ ጠዋት ሄድኩኝ ትምህርት ቤት ሰዓት ረፍዶብኝ ስለነበር ቁርስ አልበላሁም ነበር ከዛ በኋላ ከክላስ በኋላ ቀጥታ ወደ ስራ ሄድኩኝ ለምን በጣም 30 ደቂቃ ነው ያለኝ ከክላስ ወደ ስራ ለመሄድ አልበላሁም ስራ ገባሁኝ ከስራ በኋላ ወደ ቤት ቀጥታ ሄድኩኝ ግን ቤት ስደርስ ግን በጣም መሽቶ ነበር በጣም ስለመሸብኝ ኩክ ማድረግ አልቻልኩም ዝም ብዬ ተኛሁ ስለኛ ግን ጭንቅላቴ ላይ መጣው ምንድነው ወይኔ ጠዋት ተነስተሽ አንቺ ለቁርስ ብለሽ ከእንቅልፍ ተቀሰቀሽ ለዛም ቁርሱን እንኳን ያልሰራው አንቺ ስትሽ ባቃለ ሰርተሽ ታቀርቢያለሽ ተሳተ የራሱ ቢርበኝ እንኳን ምግብ ቀርቦ ነው የሚጠብቀኝ እሱን ሚስ አደርጋለሁ ልክ እሱን ሚስ አድርጌ ወይኔ እናቴ ምናምን ብዬ ነገር ስደውልልሽ አንቺ ግን የምትይው ማይ ዛሬ ቆቀሙላ አልበላሁም ስልሽ ቀጥታ ምንድነው የምትይው አንቺ ወይ ልጄ አፈር ልብላ ምናምን ነው የምትይው እኔ እንደዛ እንድትይ አይደለም የምፈልገው አንቺ እንደሱ ከምትይልቅ ሌላ እናት ብትሆን ወይ እናቴ ባትሆን ኖሮ እንደዚህ አትለኝም ነበር ብዬ ፊል አደርጋለሁ ማለት ነው አሁን ገብቻለሁ ለምን ተናደድኩኝ አሁን ሪዝን አንደሳለሽ አሁን እንታኛ አይደለም ማይ አሁን ግን ተረጋጊ እሺ ችግር የለውም እኔ አይቆምኩ እኔ ልንገርሽ ለምን እንደዚህ እንደምን ልንገርሽ አሁን አንቺ እኔ እንደዚህ ማለት በጣም እኔ በጣም ይገርምሽ ለምን እንደዚህ እንደምትሰጪሽ እኔ ሚስ ያደረኩት ልጆኜ ሚስ ያደረኩት ነገር ይሄንን ነበር እኔ በልጅነቴ ጊዜ ልንገርሽ አዳምጪኝ ቆይ ልንገርሽ በልጅነቴ እኔ ችግሬ ነግሬው አይደለም ስሚ በነግረው እንኳን የኔ ችግር ውስጥ መሆን ለሌላው መቀጣጫ እንዲያደርገው የሚመኝ ኢንቫይሮንመንት ውስጥ ነበርኩኝ የኔን ችግር አበኝ ለማይደከመኝ እና ምን አይደለም እኔን አይደለም ባሽጠረቅሽ እሺ አዳምጪኝ ከዛ ደግሞ እኔ ሚስ አድርግ ያደኩት ምንድነው እኔን አይዞሽ የሚለኝ ሰው አልነበረም ገባሽ እኔ ችግር ውስጥ መሆኔን አለመሆኔን በትኩረት የሚከተለው ነበር የነበሩት ለምን የኔ ፌለሪቲ ለሌሎች ልጆች መማሪያ ለማድረግ በጣም የሚጓጓ ኢንቫይሮንመንት ውስጥ ነበርኩኝ ስለዚህ እኔ የናፈቀኝን ነገር ነው ለልጆች ያደርግ የነበረው ችግሬን የሚሰማኝ አልነበረም መማጣው ለችግሬ የሚደርስልኝ የሚራራልኝ ነበር ማጣው ያንን ያጣውትን ነበር ፖፒዬ መሰጥሽ የነበረው እንጂ አንቺ ደግሞ የሚያዳምጥሽ ነው የፈለግሽው በርግጥ ሰው ያጣው ነው የሚመኘው እርግጥ ነው ልጄ በእውነት እንደዚህ በድየሽ ሆነ ማርያም በጣም ማይዛቱኝ ወይኔ ጉዴ ችግር የለውም አስተካክላለሁ እውነቴ ነው ላንቺ ሳይሆን እንዴ ፊልም ታረጋ አይደለም ለትንንሾቹ ስል አስተካክላለሁ ይሄንን ማመሪ ይሄ እንደዚህ ብለሽ ልትይ ነው የምፈልገው ይሄ መማሪያ ነው በቃ እንዲም ታያለቀሽ ከሆነ ይቅር በቃ ለምን በቃ ጥሩ ነው እውነት ለመናገር በጣም ጥሩ ነው ልክ ነሽ የምትፈልጊውን ነገር ነው የተናገርሽው እኔም በዚህ አንግል አላየሁትም እናቴ ባልወደደችኝ ያልሽው አንዱ ይሄ ከሆነ ያስብላል ልጄ ሶሪ ልብሽ ውስጥ ያለው ነገር ሳትናገሪ አምቄሽ ኖሬ ስለመጣሽ በጣም ይቅርታ ያ ደግሞ ነገርሽ እሺ ራስሽን ሰው እንዳለሽ እንድንቆጥር አድርገሽ ያሳደግሽን ነገር ማለት በጣም ጠንካራ ሰው ከመሆንሽ የተነሳ ሰው እንዳልሆንሽ ላርገሽ እንዳልሆንሽ አርገሽ ራሱ እንዲሰማኝ ያለሽ ተደረግሽ ሲልብሽ አላቅም ሲዳግምሽ አላቅም ስትከፍ ያላቅም ስታዝኝ ታሪክ አላቅም በቃ አንቺ ለኔ እንደ ሮቦት ነሽ እንደ ሰው አይደለሽም ግን ሳድግ ግን ምንድነው የተረዳሁት እየከፋሽ
እንዳልከፋሽ ደስተኛ ትመስያለሽ። መብላት እየፈለግሽ እንዳልፈለገ ብሎ ምናምን እያልሽ ትሄድናለሽ። እየደከመሽ አልደከመኝ ብለሽ ጥንክር ብለሽ እንደምንም አያለሁ እኮ ድካምሽን እንደምንም ሰርተሽ ራስ መስራት ካለብሽ ራስሽን ሰርተሽ ልብሳችን ፀጉራችን መስራት ካለበት ፀጉራችን ሰርተሽ ይሄን ያየሁት ምንድነው ልክ ሳድግ ነው የከፋሽን እንዳልከፋሽ የራበሽን እንዳራበሽ የደከመሽን እንዳልደከመሽ አድርገሽ ነው የኖርሽውና አሁን ሳድግ ነው አንደርስታንድ ያደረኩት የመጣሁት። ግን አሁን ሳድግ ግን ይሄን ልክ ሳይ ይሄ ልክ ሲገባኝ ምናም በቃ አንቺን አንደርስታንድ ማድረግ አንቺን ማገዝ ፈልግን ነገር እፈራለሁ። ወይ እናቴ ባልሆነሽ ኖር በቃ ሰነፍ ሁላ ብትሆኚ ደስ ይለኝ ነበር። ሰነፍ እናት ብትሆኚ አትሊስት ሰፖርት ማድረግ እችላለሁ። ግን በጣም ጠንካራ ሆነሽ ሳሰስጪ ተሰጠሽን እንትን እላለሁ። እንዴት አድርጌ ሰፖርት ማድረግ እንዳለብኝ ግራ ይገባኝና ወይ ሌላ ሰው ቢሆን ኖሮ አግዛት ነበር ብዬ እንደዚህ ለምን አትነግሪኝም? እፈራሻለሁ። አንቺ ደካምሽን አክሴፕት ማድረግ ይከብዳል። እናቶቼ አንደርስታንድ ላደርጉሽ ይችላሉ፣ ህፃኖች ናቸው። እኔ ግን አድጌያለሁ። አሁን ይገባኛል። ፊትሽን አየውና አያለሁ ድካምሽን ማዘንሽን አያለሁ። ግን እንዴት አድርጌ ሰፖርት ማድረግ እንዳለብኝ አላውቅም። ምክንያቱም የዛ ጊዜ ምንድን ያስተማርሽን አንቺ ጠንካራ እንደሆንሽ ብቻ አድርገሽ አስተማርሽናል። ግን ሳሪ ግን አየዋለሁ፣ ይገባኛል። ግን እንዴት አድርጌ ሰፖርት ማድረግ እንዳለብኝ ግራ ይገባኛል። ይሄ ለምን አልነግሪኝም? እኔም እኮ ሰው ፈልጋለሁ፣ የሚረዳኝ ሰው እኮ ፈልጋለሁ። በትነግሪኝ ጥሩ ነበር እኮ። ይኸውልሽ ግን ነው እንዳልኩሽ በቃ ካለሽ ጠንካራ ሆነሽ ስለኖርሽ አንቺ ካለሽበት የእውነትን ብነግርሽ ካለሽበት ቦታ ያወረድኩሽ ስለሚመስልሽ ይከፋሻል ብዬ እፈራለሁ። እንድትከፊ ደግሞ አልፈልግም። ስለዚህ አለመንገር እመርጣለሁ ማለት ነው። በጣም አመሰግናለሁ ማየ። እውነት ለካስ ከዚህ በኋላ ግን እንደፈለግሽ ምናልባት እኔም እንደለመድኩት ወይም ደግሞ እንዳትጨነቂ ብዬ ልደብቅ እችል ይሆናል። ጀግና ሆኜ ለመታየት ስላልሆነ እናቴ እንደዚህ አይነት ሀሳብ ላይ ነሽ፣ እንዲህ አይነት ጭንቀት ላይ ነሽ፣ ሼር ላደርግሽ እፈልጋለሁ ምንድን ነው የሆንሽው ብለሽ በግልጽ መጠየቅ ትችያለሽ። ልክ ነሽ። ምክንያቱም እኔም ነገ እኮ እናት ሆናለሁ ማየ። ልክ ነው። እኔም ወደፊት ልጆች ይኖሩኛል። ሁልጊዜም ጠንካራ መስዬ ወይም ደግሞ ጠንካራ ሆኜ መቀጠል ላልችል እችላለሁ። ከፍቅር የተነሳ ለልጆች ወደፊት እንቅፋት ወይም ደግሞ እንደዚህ እንዲሰማቸው አልፈልግም። ስለዚህ ለዛ ነው ለዛ ያልኩሽ ያለው እንድታዝኛ አይደለም። አሁንም መስልሽ የኔ ቆንጆ በመጀመሪያ እግዚአብሔር ይባርክሽ። አሜን። በልጆችሽ እንደዚህ የሚያስተውሉሽ የሚመለከቱሽ ወይም እንደዚህ ከጎንሽ ለመቆም የሚጓጉ ልጆች እግዚአብሔር ይስጥሽ። አሜን። እውነትም እኔ ምናልባት እንደ ጉዳት አላየሁትም። እኔ ጉዳት የሚመስለኝ እናንተ እንድትረዱኝ እድሉን አለማመቻቸት ሳይሆን ችግሬን ይዤ ወደ እናንተ መምጣት ነው ጉዳት የሚመስለኝ። ችግሮችን ሶልቭ ባደርግ እንዳልሽው አሞኝ ራሱ ከትምህርት ስትመጡ ተኝቼ እንደጠብቃችሁ አልፈልግም። እንደገባችሁ ምን ነው ማስ እንድትሉኝ አልፈልግም። ታቆብኛላችሁ እኮ አንዳንድ ቀን አሞሻል እንደዚህ አላመመኝም ደህና ነኝ እላለሁ። እንደገና እኮ አሁን እኔ እንደ ልጅነታችሁ ያካለልኳችሁ ስለሚመስለኝ ነው። በነገርሽ ላይ እኮ የእናትነት ግዴታዬ ነው። ቢሆንም ግን እኔ አድርጌያለሁ። ግን ኃላፊነቴ ነው ብለሽ አክሴፕት ስላደረግሽው የእናትነት ግዴታ ነው እኮ ጤና የሚባል ነገር አለ። ልክ ነው ማለት በራሳችሁ ጉዳይ ብለሽ ቁጥኝ ትችይ ነበር። ግን ምንድነው ፍቅርሽ ከፍቅርሽ የተነሳ ይሄንን ነገር እንኳን መተዋለች። በነገርሽ ላይ ይሄን ማድረግ እውነት ለመናገር እናት ስትሆኚ የምትወስጂው ኃላፊነት ነው። ግን ምንድነው ዲፌንስ እያደረኩ የነበረው እናንተ ለእናንተ ከባድ ነው። ምንም አሞኝ ቢሆን ያሸክም ለኔ ቀላል ነው። ቀላል ስልሽ እኔ ይሻላል ያሸክም መሸከም። እናንተ ብትሆኑ በጣም ይከብዳቸዋል እና ያንን ሼር ማድረግ አልፈልግም። አሁን ጥሩነቱ ምን መሰለሽ ማየ ማደግሽ ነው። አድገሽ ኦብዘርቭ ስላደረግሽኝ እና ደግሞ ላግዝሽ እፈልጋለሁ። ከዚህ በኋላ አትደብቂ። ይሄ ማድረግ አንቺን ጀግንነትሽን ማሳጣት ጉብዝናሽን ማሳጣት አይደለም። ላግዝሽ እናቴ በጣም ደስ ይላል እና እግዚአብሔር ይባርክሽ። ይሄ ቅድም ስትንሽ የነበርሽበት ፖይንት ምን ነው እናቴ ባልሆንሽ የሚያስብልሽ ከሆነ ሳሰሚ ዝም ብለሽ መናገር እናቴ ባልሆንሽ የሚያስብልሽ ከሆነ ማርያምን የኔ ቆንጆ እንኳን ልጅ ሆንሽ። እኔ ደግሞ
እና ደግሞ እንደዚህ ጭንቅ ውስጥ ስለከተትኩሽ አሁንም አም ሶሪ ለማለት የፈለኩት ሐሳብሽን በነፃነት እንደዚህ ብላት እንዴት ትላለች እንዲህ ብላት እንዲህ ትላለች ስለምትይ እንደ ልብሽ መጥቶኝ መሆን አልቻልሽም ልታግዢ በምትችበት ቦታ ሁሉ ልትገቢልኝ አልቻልሽም የኔ ያብዝቶ መጨነቅ ነው እንደዚህ ያበቃሽና አስተካክላለሁ በነገራችን ላይ ምን ያሁን እንግዲህ ከልጄ የተማርኩት እናቶች ምንድነው አላቅም አሁን እናንተ ቤት ውስጥ እንደዚህ አይነት ምታስጨንቁት ልጅ ካለ ልጆቻችንን እንዳይደርሱልን እንደ ሼር እንዳያደርጉን ዲፌንስ አድርገን ዝግት አድርገን ብቻችንን ያንን በርደኑን ለመሸከም የምንጥር እናቶች ካለን ለልጆቻችን ህፃን ስላልሆኑ ስለሚረዱ የኛ መኖርም ለነሱም ትልቅ ተስፋ ስለሆነ ሐሳባችንን ሼር ያደረግናቸው እነሱም ከጭንቀት ይቅለ እናቴን አግዣታለሁ ሐሳቧን ተካፍያታለሁ እያሉ እፎይ እንዲሉ የማድረግ እድል እንስጣቸው በዚሁ አጋጣሚ ያስተላልፉት መልእክቴ ነው ካንቺ ተምሬ ማለት ነው ተማሽከኔ አዎ አመሰግናለሁ እሺ እንተኛ ነው ጋር ሶስተኛ 3 4 5 አለ እሺ አሁን ምፈራ አይመስለኝም አላቅ ስለዚህ እሱን ደግሞ እሺ ልስማ አንዴሽ በጣም ግድድ ደግሞ አንቺ እንትበይ እኮ ስንም ትኩረት ልሽ ጥሩ ነው ሪል ነው አሁን ሶስተኛውን ያሰብሽ እንዳሁን ብዬ ነው መልእክቴ ነው እናቴ ደግሞ መስልሽ አሁን ሌሎችን ጥያቄዎች ላልፈራቸው እችላለሁ ምን አድርጌ ይሆን ብዬ ሰጋለሁ እውነት ለመናገር አሁንም ቢሆን እንደዚህ ስትይ ሐሳብ መግለጽ ይከብደኛል አሁን ፍርሃት ያየውብሽ ነው እሺ በቃ ሶስት ነገር ችግር የለውም እሺም አልበይ እሺ በቃ እርጋ ብለሽ ቀስ ብለን እያወራን ችግሬን እየሰማሽ ችግራችን እንፍታ እሺ እንቀጥላለን አዎ ቀጥይ እኮ ሌላው ደግሞ በጣም የሚገርመኝ ነገር እሺ ሶሻል ሚዲያም ሰማሽ ከሰውም ሰማሽ እንደው አንቺ ከጭቅላትን ፈጠሽ አላውቅም የሆነ ነገር መጥፎ ነገር ሰው ሲታመም ሊሆን ይችላል መኪና ሲገጭ ሊሆን ይችላል አደጋ ሲደርስበት ሊሆን ይችላል ራሱ አጥፍቶ ሊሆን ይችላል ከደረጃ ወድቆ እንደዚህ አይነት ነገሮች ሲፈጠሩ ካየሽ አጠቃላይ ብቻ ወደ ጭንቅላትሽ ከተሽ እኛን የፈጠርሽ የምታስመስዩ ነገርና ወዲያው ተቀይረሽ ህግም ታበዥው ነገር አሁን አንድ ጊዜ የተፈጠረው ነገር ላስታውስሽ መስሪያ ቤት ምሳሌ ጓደኛሽ ልጇ በኳስ ተመቶ ልቡ ደረቱ መታወት ነው ጭንቅላት መውጣት አላውቅም ሆስፒታል ገብቶ ኮማ ውስጥ ገብቶ ረጅም ጊዜ ኮማ ውስጥ ስለነበረ ዳኒ ጠራሹ ያልሽ መጣሽ ዳኒ ጠራሹ አበስልሽ ልጄ ወጥቶ ይያለው ኳስ እንዳትጫወትልሽ አስማሹ ልጁ ኳስ ይባላል ከተጠቀ ምን ላድርግ ባስኬትቦል አጫወት ምን ላድርግ ነው አንድ ቀን ባስኬትቦል አጫወትም እኔ ስጫወት እሱ ኳስ እንኳን አይቀበለኝም ምን ላድርግ ማውራት እግዚአብሔር ረጅም ጊዜ ልጁ ኮማ ውስጥ ሆኖ ከሆስፒታል መጥቶ ቤት ራሱ አይሰማም አይለማም ይሄን ከሰማው በኋላ በቃ ፈራለው እኔ ምን ላድርግማ አልሻለኝ ምን ላድርግማ እንግዲህ ይሄ ልጅ ባይኔ ያየሁት ነገር ነው ቢሆንም ግን ልጁ እስከዛሬ ባንቺ ስላስማርሹ በፍርሃት እስካሁን ኳስ ናቸው ያውቅ እግዚአብሔር ይስጥህ ምን እግዚአብሔር ይስጥልሽ ልጁ ኳስ ይፈራል እንደገና ደግሞ አባዬ በዛሬ ደግሞ አባዬ ኳስ የሚጫወትልሽ ነው የሚፈልግ ታውቂያለሽ ሰውነቴን እኮ ነው ማለት አይ እዚህ ነው ያለው እንኳን አታርግ በእውነት እንዴ እውነቴን ነው እንደማንኛውም እኮ ልጅ እንደዚህ ነው የምትሆነው ምን ነው የወንድ ጓደኞች ናት እንደዛ አይደሉ ደግሞ አቃለኝ ጓደኞች እንደዚህ መሆንሽ ሰማኝ ስታጠፉ ነው የምትኖሩት ሳጠፋ አይደለም እውነቴን ነው ይሄ ማጥፋት አይደለም ልጅ ሆኜሽ እኮ እኔ ነበርኩኝ ፕሮቴክት ማድረግሽ እንደዚህ ያልኩ እኮ ነው ያሳደኩሽ አሁን ስታድጊ ነው በቃ ጭንቆ የታወቀሽ እንዴ አንተ ተደርኩኛ በይ ፖፒያውንስ አበዛሽው ምንም አላበዛሁትም እውነት በጣም አበዛሽው ነገር እንዴ የምትበሳጩው ለሽ ያያለሁኝ ኦፍ ኮርስ አንደርስታንድ ስለማላረግሽ ምትዩ ነገር በሙሉ ሰማለሁ ሳድግ ግን ምን የትኛው መጥፎ የትኛው ጥሩ እንደሆነ ለይቻ ቃል እግዚአብሔር ይመስገን ባለየሽ ቢሆንም አንቺ ከሱ በላይ ሌላ ኦቨር ተጨንቀሽ በጣም ፕሮቴክት ስለምታደርጊ ያ እንደ ስትረስ ነው እሞክራለሁ ማለቴ አሁን እንግዲህ አስተካክላለሁ አሁን የምቀንሰው ፍቅሬን አይደል እሺ ቀጥይ መቃላት ነው ወደ አራተኛው ገባ ችግር የለውም እናቴ ባልሆንሽ ምልበት ስለሆንኩኝ የሆነ ነገር ልል እችላለሁ ቀሚሱ ሲያምር ወይም ምን እንትን ቋማሪ ምናምን ስል እንደ ልጅነት ይዞኝም ልክስል አንቺ እንደ ሲሪየስ ወስደሽ ያንን ነገር የኡነት ምታሪ ከየትም በጣም ብለሽ ከየትም ገብተሽ
ያን ነገር አምጥተሽ ምትሰጪ ነገር አለ ለሁላችን እኔ ብቻ ሳይሆን ለዳኒም ለኔም ለሁላችን ምታመጪው ነገር አለና ያን ነፃነትን ያሳጣኛል በቃላ እንደዚህ ብልኩ ታረጋው ይሆን ቢዝም ይላል ይሆን ነገር ለና ብታረጋስ ደግሞ ብትጨናነቅስ ወይ ደግሞ ዝም ማለት አረ እንደው ኮፒ እናትነት መብቴን በጣም የተገፋሽ ነው እናት እኮ እንደዚህ ነው የሚያደርገው ምን ሆነሻል እና አለመውደድ ነው ለልጅ ጥሩ አለመውደድ አለማድረግ ነው ምንድነው እንዲደረግ ምን ማድረግ ነበረብኝ እንደቀድም ብልም ለምን ታረጋው በቃ ከቻልኩኝ ለምን ብችልም ባልችልም ማድረግ ግዴታ አለብኝ ፈልጎ ማጣትን አለመደረግ ነው ነገር ደግሞ እቺ ነኝ አንቺ ማውቅ ጀመርሽው ቆይ እንደዚህ ቀድመሽ ብትነግሪኝ እንደው እርግፍ አድርጌ ተውልሻል ነበር ምን አቀሻው ነበር አትታዩ ማጣትሽ ጎዳሻል ብዬ ነው እንጂ እንደዚህ ማድረግ የሚጎዳሽ ወይም ማውነባት ከፉ ሆነሽ ብትታዩ ይቀለኛል እንደዚህ ከምታስቸግር በጣም ይገርማል ግን እንደሆነ እኔ እኮ ድሮ አለመደረግ ነበር በጣም ኢንፌሪዮሪቲ ሲፈጥርብኝ ሲያስጨንቀኝ ነበር ፈልጎ ማጣት ነበር እና ያንን ነው እኔ የምበቀለው ባንቺ ላይ ለምን ልጄ እኔ ልንገርሽ በእግሬ የሄድኩበት ጊዜ አለ ጫማ ተመኝቼ አጥቼ ትምህርት ቤት በእግሬ የሄድኩበት ጊዜ አለ አዲስ አበባ ተወልጄ በረባሶ አድርጌ ትምህርት ቤት የሄድኩበት ጊዜ አለ ልብሴ ከሰው አንሶ ያፈርኩበት ጊዜ አለ መብላት ተመኝቼ ያጣውበት ጊዜ አለ ገባሽ ፊቴ በቀጭና በጭርት የተበላሸበት ጊዜ አለ ያ ነገር እናንተ ላይ እንዳይሆን ስለምፈልግ ስትፈልጉ ፈልጋችሁ እንዳታጡ ማድረገው ለዚህ ነው እንጂ የሚያስመርርሽ ወይም ደግሞ እናቴ ባልሆነች እንደው ባልወደደችኝ ይሻለኛል የሚያስብልሽ ደግሞ መሆኑን አላውቅም ግን ይሄን ያወቅሽው ቀድመሽ በሆኑ ባቅኖሮ በእውነት ምንም ሽተው ነበር አታውቁም ስለዚህ ከዚህ በኋላ ልጆቼ የጠየቁትን ለማድረግ ራሴን መግዛት አለብኝ ማለት ነው እንደዛ ሳይሆን በትንሹ ድቃሽ ለሚሽልም ፕሬሸሩን በትንሹ እንድታወርጂው አንቺን አንደርስታንድ የማረጋ ስፔስ እንድትሰጪን እንፈልጋለን እሺ መጥፎ አይደለም አመሰግናለሁ ጥሩ ነው ለሌሎች ልጆች ለሌሎች እናቶች ልጅ የፈለገውን ነገር ሁሉ እኔ ለምሳሌ እውነት ለመናገር አንዳንድ ቀን እንደዚህ ተማርሽ አይመስለኝም እንዴ አልንገርሽ እንዴ አንድ ጊዜ ዶሮ አማረኝ ብለሽኝ ሄጄ ዶሮ ግዝ ታድርጊ አምጥቼ ትሰራ እንዴ ብለሽ የደነገጥሽ ነው አስታውሳለሁ አሁን ያ እኔ ላንቺ ደስ ማሰኘቴ ነው እኔ እኮ ብዙ ያላረኩላችሁ ነገር እኮ አለ በጣም ብዙ ነገር እኔ ቢኖረኝ ላረግላችሁ የምፈልገው ግን ማድረግ ስላልቻልኩ ያላረኩላችሁ እኮ ብዙ ነገር አለ ገባሽ እንደውም እኔ ብዙ ነው ብዬ አላስብም በጣም በቃ የልጆች የፈለጉትን ሁሉ አላረኩላቸውም ብዬ ማስብ እናት ነኝ ለኔ ትንሽ ስፔስ ፈልጋለሁ ያስጨንቀኛል ኦኬ አንደርስታንድ አድርገሽኛል አድርጌሻለሁ ችግር የለም ከዚህ በኋላ አሁን አድርገሻል በራስሽም ብዙ ነገር ለማድረግ ትችያለሽ ግን ከዚህ በኋላ ግን ወንጀልሽ እንደ እድሜሽ ካንቺ ከኔ የምትፈልጊው ነገር ሲኖር ለማድረግ ፈልጋለሁ ምንሽ ፋይናንሻሊ ብቻ ላይሆን ይችላል እኮ ማድረግ ፈልጋለሁ እና እዛ ጋር እንዴት ልገድበው እንደምችል በትክክል አልተረዳውም ነገር ግን እስቲ ልጄና ያስጨንቋት ነው ብዬ ለማሰብ ሞክራለሁ ጥሩ መልእክት ነው መልእክቱን ለወላጆች ሼር አድርጋቸዋለሁ ሌላው ደግሞ መጨረሻውና ወሳኝ ብዬ ማስበው በጣም የሚገርመኝ የሚታለችኝ ነገር እንደው እናቴ ባልሆነች ውይ ምን ሆነ ነገር ነው ቢነው እሺ አንቺ የሚደቅም ከመሰለሽ የሆነ ቤኒፊት አለው ብለሽ ከታየሽ ምንም ነው ነገር ሊሆን ይችላል ማንኛውም ነገር ይበላል ይሁን የሚጠጣም ይሁን የሚጨስም ይሁን የሚጸለይም ይሁን ብቻ ከመሰለሽ እኛን ምንም ሆነ ምን ታረጊዋለሽ የሚያስጠላ ነገር ቢሆን ቢላይ ቀባ ይጠጣ በቃ አላቅም የሆነ እኛ ማንፈልገው እኔ እኮ የሆነ ራሴ ምርጫ አለኝ አይደለም የራሴ ቾይስ አለኝ አልደልኩትም ካሉሽ አልደልኩትም ነው ግን አንቺ ምንድን ነው ታረጊው ጠጪው በፖፒ አሁን አይሽ ትክክል አይለሽው ነገር ልንገርሽ አንቺ ልጅ ነሽ ልጅ ሆነሽ እያለ እኔ ነኝ የማቀብሽ ነገር የማደርገው እኔ ነኝ ይኸውልሽ ያንን በማድረግ እኮ ነው ዛሬ ፊዚካሊም በጤንነት ደረጃም በምንም በሞራልም ሁሉ ያን ነገር በማድረግ ተጠቀምሽውና እስከዛሬ ይዘሽ ቆየሽው ነገር አለ ስቀባሽ የነበረው ነገር ለፀጉርሽ የሚጠቅም ከሆነ ፀጉርሽን ያሳድጉልሻል ለፊትሽ የሚጠቅም ከሆነ ፊትሽን ያሳምረውልሻል ለውስጥ ጤንነትሽ መጠጣትሽ ግዴታ ከሆነ መጠጣትሽ ይጠቅምሻል ቢሆን ግን ፕሪፈረንስ ይባል እኮ አለ አንቺ እኮ ልጅ ነሽ ምርጫ አንቺ አሁን የምትፈልጊውን እንጂ የሚያስፈልግሽ ነገር አታውቂም እኔ እናት ነኝ የምትፈልጊውን ሳይሆን የሚያስፈልግሽን ለማድረግ ማንኛውም ነገር ተጠቀማለሁ ስለዚህ አሁን ስላደግሽና ምርጫሽን ስላወቅሽ ጠቃሚና ጎጆን ስላወቅሽ ዛሬ ነው የምትማረሪበት ለከነሽ እኮ ነው ስምርት ተጣው ግን አንዳንድ ጊዜ አልፈልግም ካልኩሽ
ለምን በጣም ሳትጠቀሚ ትቀሪያለሽ ሳትጠቀሚ ትቀሪያለሽ ትጎጅብኛለሽ ብዬ ስለማስብ ነው ከተውኩትማ አንቺ በምን ታውቂያለሽ ምርጫው እኮ ይሄ ምርጫው የኔ ነበር አሁን አድርጊያለሁ በአንቺ ምርጫ መኖር አልፈልግም አይመለከትሽም ካልሽኝ እንደዛው ይችላልው ለተናናሽ ልጆች እህቶችሽ ግን አንቺ አደረጉት አደረጋለሁ ታዲያ ምንድነው በቃ አልፈልግም ካልኩኝ አልፈልግም ነው በታው ነው እኮ አሁን ማስላደግሽ ነው ድሮ ግን ልጅ ነበርሽ ስላደኩ አይደለም በቃ ፕሬፈረንስ አልወደድኩም አልወደድኩም በቃ በታው ነው አሁን ነው አሁን ፓፓያ አልወድም ፓፓያ ግን ልበላ አስገድጂኛለሽ እኔ ደግሞ የማረግሽው ጨጓራሽን ስለሚያምሽ ፓፓያ መድኃኒት ስለሆነ መድኃኒት የለም በጣም ለምሳሌ ደማነስ ያምሻል ጉበት መድኃኒትሽ ነው ጉበት ተመጣበሽ ምን ተኛለሽ በግድ ማለት ያስጠላኝ ጉበት የደም ጥርቀው ነው የሚመስለው እንዴት ነው ሰው የሚበላው በጣም ጥሩ ግን ደግሞ 30 መድኃኒት ከምትወስጂ አንድ እቺ የምታክል ጉበት በትበይ እንደሚጠቅምሽ አውቃለሁ ስለዚህ ይሄ ጉዳት ነው አበዛሽው አሁን ሰውዛሽው ስለዚህ አንቺ በቃ ከህይወቴ ውጪልኝ ነው ነገር ነው አሁን ያወራሻለሽው አሁን ነው ተረጋጊና በትክክል እናወራ በቃ ይሄ እንድታቆሚ ነው እኮ ይሄን እያወራን እያለን እሺ ልጆቹ ትንንሾቹ ልሰዋቸው ይጎዱ እንደሱ አይደለም ግን ለምንድን ነው በጣም ፑሽ ብታረጊኝ ካለሌሉ ምን ሞት ለምን ይመስልሽ ነው ማለት ለምን አትሞቱም ውስጣችሁ ይጎዳል ብቻችሁ ይጎዳል የምን ስለማሰብ ነው በጣም ነው ግን ሰው ማትሰብ ይሆናል ስለዚህ ምን አርጊ ነው የምትይኝ አሁን እንደ ሌሰን ምን ልሰደው ለምሳሌ ጉበት መድኃኒትሽ ነው ለምሳሌ ጉበት አትብይ ብልሽ ምን ትበያለሽ መድኃኒት መጣጭው መድኃኒት ደግሞ ራሱ ጉዳት አለው አየሽ አይደለም ስለዚህ ይሄ ነው አማራጭ ካመጣሽ እንስማማ እዚህ ጋር የሰማሽ ነው ለማመጣው ነገር እኩል ይሆናል አማራጭ ካመጣሽ እተውሻለሁ አሁን አድገሻል ትንሾቹ ግን አማራጭ ማምጣት አይችሉም አያውቁም አምቢ ማለት መፍትሄ አይደለም በጣም ስትሮንግ መሆነው ደግሞ ጥቅምሽን ስለመጓጓ ነው ግን አሁን መፍትሄ የምናመጣው ምንድነው አንቺ ይሄን ብለሽ ሐሳብ አቀርቢ እኔ ደግሞ ሐሳብሽን ኢቫሉዌት አድርግና ጥቅም ካለው አትሊስት እኩል እንኳን ባይሆን ጥቅም ካለ ልተውሽ ይችላል በሌላ በማንኛውም ምርጫሽ ማለት ነው እሺ ጥሩ ነው አይ ቲንክ ጨርሻለሁ አይደል ማጠቃለያ ነገር ልናገርና አንቺ ፕሮግራምሽን ታያለሽ የምናገረው ነገር አለ እሺ ከዚህ በኋላ ማንኛውም ወላጆች ምን ትሆናላችሁ ልጆች በጣም ፕሬሸር የምታርጉ ከሆነ በትንሹም ቢሆን ማቆም ሳይሆን እንደሱ አቆማለሁ ሳይሆን በትንሹ ፕሬሸሩን አቆማለሁ እኮ አይደለም ለመቀነስ ግን አማራጭ ነገር ጎን ለጎን እፈልጋለሁ ነው አማራጭ ነገር ጎን ለጎን እፈልጋለሁ ነው ተስማምቻለሁ በነገራችን ላይ አሁን እንግዲህ ሲያድጉ ነው አሁን ሐሳባቸውን ለመናገር የሚደፍሩትና እስካሁን ድረስ አደረገ ነበር በእውነት ውጤታማ እናት ነኝ ብዬ ነበር የማስበው ጋፕ አለኝ ብዬ የማስባቸው አሁን እኔ ትንሽ ኃይለኛ ነኝ እሱ ነገር የሚጠቅማቸው ከሆነ ምንም ነገር ላይ ሲሪየስ ነኝ እሱ ነገር እንደጎዳቸው ነው አሁን ያየሁት ስለዚህ እሱ ለማስተካከል እሞክራለሁ ሌሎች እናቶች ትምህርት የሚሆን ነገር ነግራኛለች ብዬ አስባለሁ አመሰግናለሁ ዩቲዩባችንን ሰብስክራይብ በማድረግ እንዳትረሱ ላይክ ፎሎ ሼር ማድረግም እንዳትረሱልን እና አበረታቷት ሌላው ነገር ደግሞ ሌላ ቀን ሚስጥር እነግራችኋለሁ ሰላም ሁኑ ደህና ሁኑ ቻው